إبراهيم ابن أدهم الله يزن الله ودن سوان دوتات متأيين سموتا يقالوا ألم إمام هو وانجلو كنن هاتياتو كنسل چالو مملس فالغالو قنال چالو مكرن إمام مكرن تبقون وانجلن المتوبت أدمت أنشي الله باريه قالوا رجيهوي الله ما مزكف لك همزو ነገር ግን አምስት ነገራቶችን መስራት ከቻለ አምስት ነገራቶችን መስራት ከቻለ አላህ እንደፈለከ ወጣቱን ተደሰተ ከኢማሞች አንዱ ወንጀል እንደሚቻል ሊነግረው ስለሆነ በአምስት መስፈርቶች ንገሩኝ እንኳን ንገሩኝ ወላሂ ተገብራታለሁ ቶሎ ንገሩኝ አላቸው አሉ ልጅ ሆይ ይሄ የመጀመሪያው አላህን ማመጽ ከፈለክ አምጽ ነገር ግን ከምድሩ በላይ ሆነክ እንዳታመጽ ኢማም ሆይ አላህ ይዘንልህ የት ሆኛ አመጽዋለሁ ምድር ሁሉ የሱና ንግስናው አይደለችም ታዲያ አታፍርም ከምድሩ በላይ ትኖራለህ ከዛም ታመጽዋለህ ከምድሩ በላይ ትኖራለህ ከዛም ታመጽዋለህ እሺ ኢማም ሁለተኛውን ንገር ልጅ ሆይ አሉት አላህን ማመጽ ከፈለክ አምጽ ነገር ግን ከሲሳዩ እንዳትበላ ኢማም ሆይ አላህ ይዘንልህ ሲሳይ ሁሉ የሱና በእጁ አይደለችም ታዲያ አታፍርም ከሲሳዩ ትመገባለህ ከዛም ታመጽዋለህ አንተ ሳታፍርም አንቺ ሳታፍር ከሲሳዩ ትመገባላችሁ ከዛ በኋላ በሱ ትቃረኑታላችሁ ታመጣላችሁ ይህ ነው የጸጋ ምስጋና እሺ ኢማም ሶስተኛው ነገር አሉት ልጅ ሆይ አላህን ማመጽ ከፈለክ አምጽ ነገር ግን እሱ በሚያየህ ቦታ ላይ ሆነክ እንዳታመጽ ኢማም ሆይ አላህ ይዘንልህ የቱኛ ምጽዋለሁ እሱ በሌሊት ጨለማ ትልቅ ጥቁር ድንጋይ ላይ ያለች ጥቁር ጉንዳን የሚያቆኑ ሳለ የትንሽሽ የትደበቃለሁ እሱ ሚስጥርንም ድብቅንም እያወቀ ታዲያ አታፍር ወደ አንተ እየተመለከተ ታመጽዋለህ ወደ አንተ ከሚያዩት ውስጥ በጣም ቸልተኛው አደረከው እሺ ኢማም አራተኛው ነገር አሉ ልጅ ሆይ አላህን ማመጽ ከፈለክ አምጽ ነገር ግን ሞት በመጣህ ጊዜ ነፍስህን ሊወስድ ለሱ ከወንጀልህ ልትመለስ እንዲያረጋጋህ ነገር ኢማም ሆይ አላህ ይዘንልህ ይህን ማን ይችላል ጊዜያቸው በመጣ ወቅት አንዲትንም ሰዓት አይቆዩም ከጊዜያቱም አይቀደም እሺ ኢማም ሆይ አምስተኛው ነገር አሉት ልጅ ሆይ አላህን ማመጽ ከፈለክ አምጽ ነገር ግን የእሳት ጠባቂዎች ወደ ጀሃነም ሊጎትቱ ሲመጡ ከነሱ አምልጥና ወደ ጀነት ይዳዱት ወጣቱ ማለቀሰ ጮኸ ይበቃል ኢማም ሆይ ወላሂ በርግጥ ለትክክለኛ እንጸጸት ይቻላል كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكل